የእስራኤል ንጉሥ የዳዊት ልጅ የሰሎሞን ምሳሌዎች ጥበብና ተግሣጽን ለማወቅ የእውቀትንም ቃል ለማስተዋል የጥበብን ትምህርት ጽድቅና ፍርድን ቅንነትን ለመቀበል ብልሃትን ለአላዋቂዎች ይሰጥ ዘንድ ለጎበዛዝትም እውቀትንና ጥንቃቄን ጠቢብን እዚህን ከመስማት ጥበብን ይጀምራል አስተዋይም መልካም ምክርን ገንዘቡ ያደርጋል። ምሳሌንና ትርጓሜን የጠቢባን ቃልና የተሸሸገውን ነገር ለማስተዋል የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰነፎች ግን ጥበብንና ተግሣጽን ይንቃሉ። ልጄ ሆይ የአባትህን ምክር ስማሉ የእናትህን ምክር አትተው። ለራስህ የሞገስ ዘውድ ለአንገትህ ድሪ ሆነሃልና። ልጄ ሆይ ነው ኃጢአተኞች ቢያባብሉሽ አትበል። ደምን ለማፍሰስ ከእኛ ጋር ና እናጥባ። ለነሱህም ያለ ምክንያት ወጥመድን እንሸምቅበት ቢሉ በሕይወታቸው ሳሉ እንደ ሲኦል ሆነን እንዋጣቸው። በሙሉም ወደ ጉድጓድ እንደሚወድቁ ይሁኑ። መልካሙን ሀብት ሁሉ እናገኛለን፣ ከምርኮውም ቤታችንን እንሞላለን። ዕጣህን ከእኛ ጋር ለሁላችንም አንድ ከረጢት ይሁን ቢሉ ልጄ ሆይ ኑ ከነርሱ ጋር በመንገድ አትሂዱ። ከጎዳናቸው እግርህን ፈቀቅ አድርግ። እግሮቻቸው ወደ ክፋት ይሮጣሉና ደም ለማፍሰስም ይፈትናሉና። መርበብ በወፎች ዓይን ፊት በከንቱ ትተከላለችና እነርሱም በደማቸው ላይ ያደባሉ፣ በነፍሳቸውም ላይ ይሸምቃሉ። እንዲሁ መንገድ ትርፍን ለማግኘት የሚሳሳ ሁሉ ነው፣ የባለቤቱን ነፍስ ይነጥቃል። በጎዳና ትጮኻለች፣ በአደባባይ ድምጿን ከፍ ታደርጋለች። በአደባባይ ትጣራለች፣ በከተማይቱ መግቢያ በር ቃልን ትናገራለች። እናንተ አላዋቂዎች እስከ መቼ አላዋቂነት ትወዳላችሁ? ዘኞችም ሴዝንን ይፈቅዳሉ፣ ሰነፎችም እውቀትን ይጠላሉ። ወደ ዘለፋ የተመለሱ እነሆ መንፈሴን አፈስላችኋለሁ፣ ቃሌን አስተምራችኋለሁ። በጠራው ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለው፣ ምክሬን ሁሉ ግን ቸል ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ
ስለዚህ በጥፋታችሁ እስካለሁ ጥፋታችሁን በመጣ ጊዜ አላግጥባችኋለሁ። ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ ጥፋታችሁ እንደ አውሎ ነፋስ በመጣ ጊዜ ጭንቅና መከራ በወረደባችሁ ጊዜ ዚያን ጊዜ ይጠሩኛል፣ እኔ ግን አልመልስም። ተግተው ይሹኛሉ፣ ነገር ግን አያገኙኝም። እውቀትን ጠልተዋልና እግዚአብሔርንም መፍራት አልመረጡምና ምክሬን አልፈቀዱምና ዘለፋዬንም ሁሉ ንቀዋልና ስለዚህ የመንገዳቸውን ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ። አላዋቂዎችን ከጥበብ መራቅ ይገድላቸዋልና ሰነፎችን ቸልተኛ መሆን ያጠፋቸዋልና የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል።